እሺ አሁን የምወስዳችሁ ትንሽ አንዳንድ ነገር እንደ ምክር ረመዳን የምታረጉት ነገርና ረመዳን የምትከለከሉት ነገር እንቀርብላችሁ አንድ ትንሽ መጠነኛ የሆኑ ነጥቦች ናቸው ዝም ብላችሁ ትሰሙኛላችሁ ወይ ከሰማችሁስ በተግባር ታውላላችሁ ወይ እና አንዳንድ ምክር እሰጣችኋለሁ በረመዳን በተለየ ረመዳን የምናደርጋቸው ነገሮች ምክንያቱም እኔ ብያቸዋለሁ አንደኛ ወር ስንይዝ በዚህ ወሩን በሙሉ ስለ ረመዳን ብቻ ነው የምናገረው ብዬ ነግራችሁ ነበር ምክንያቱም ቅጥቅጥ ካደረግነው እንትኑ የረመዳን ጉዳይ በደንብ አድርገን ሪቫይዝ ካደረግን ለሚመጣው ረመዳን ጥሩ ረመዳን ልንጾም እንችላለን ነው ምለው እሺ አንደኛ መጀመሪያ اذكركم بحديث النبي صلى الله عليه وسلم በጣም ላስታውሳችሁ የምፈልገው የነቢያችን ሐዲስ አደራ አላችኋለሁ በጣም ማስጠንቀቂያ ነው የሰጡት ነቢያችን ምን አሉ ሶስት ወንበር አሉ ሶስት ደረጃ ወንበር አላቸው እንትኑ ሚንበር ኹጥባ የሚያደርጉበት ሶስት ደረጃ ሚንበር አላቸው እና ሶስት ጊዜ አሚን 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 አሉ ምንድነው ብለው ቢጠይቋቸው ተመልከቱ እንግዲህ ሐዲስ صحيح ነው ከሶስቱ ምን አሉ شقي عبد ምንድነው شقي سعيد አይደለም በጣም يعني እድለቢስ ሆነ መልካም ድላለው ሰውየው ተስፋ የሚያስቆርጥ ነው ምንድነው شقي عبد أدرك رمضان فانسلخ منه ولم يغفر له فقلت امين جبريل متى امين بلالن منو يتاي جبريل ምንድነው امين የምለው ረመዳን ወሩን በሙሉ ደርሶ አንድ ሰው አግኝቶ የማይቀፈርለት ካልተቀፈረለትና ዘንቡ ወንጀሉ ሳይታጠብለት በዚህ ረመዳን ያለፈ ሸቂይ ነው አሉ በጣም የተረገመ ሰው ነው አሉ አሚን በላሉ አሚን አልኩት አለ ይህን ነገር በጆራችሁ በልባችሁ በጭንቅላታችሁ በደማችሁ አስፍሩትና አንደኛው ረመዳን ስትሉ ይህን ንያ በልባችሁ እሰሩት ይህን ረመዳን ሳይቀፈርልኝ አላህ አፉ ሳይለኝ ከወጣሁበት በጣም ሸቂ ነኝ ይላል وفي روايه اخرى من ይላሉ ابعده الله كرحمته ይጥረገው رمضان አግኝቶ ሳይቀፈርለት ይወጣል وفي روايه اخرى بل رغم انف من ادرك رمضان ولم يغفر له አፍንጫው ይደፋ እንደማለት ነው يعني እንደርግማን ነው እና ረመዳን አግኝቶ ሳይቀፈርለት ያለፈ ሰው በጣም አላህ ይርገመው እንደዚህ አሚን በላኝ አሉና አሚን አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ሰሃባዎቹ ይህን ሐዲስ ሰሙ አሉ ገና ረመዳን 6 ወር ሲቀረው اللهم بلغنا رمضان የጓጉ ባክ ጌታዬ የኔ እድሜ ከረመዳን በፊት አታርገው የኔ አጀል የኔ ሞት ባክ ይችን ረመዳን ተሻጋግሬ በቃ አለፍ ሲላት ከፈለክ ግደለኝ እንጂ ረመዳን ባክ ጌታዬ እስከ ረመዳን አቆየኝ ብለው 6 ወር ይለሙን ነበር ምክንያቱም የረመዳን ትልቅነት እኛ ግን والله 50 አመት ያደረገ 50 ረመዳን አግኝተዋል በዚህ 50 ረመዳን ስንት ረመዳን አላህ የተቀበለለት አላሁ አዕለም በስንት ረመዳን ነው የተቀፈረለት አላሁ አዕለም ስለዚህ መጀመሪያ የኔ ምክር በዚህ ሐዲስ ነው ሀዲያ መስጣችሁ ማስታውሳችሁ والله سبحانه وتعالى يقول وذكر فإن الذكرى تنفع المؤمنين አስታውስ ማስታወስ እኮ ለሙእሚኖቹ በጣም ጠቃሚ ነው አለ አላህ Subhanahu Wa Ta'ala አስታውሳችሁ በዚህ እሺ ሁለተኛ ፋይዳ መስጣችሁ 11 ወር የማይገኝ ተውባ በረመዳን ይገኛል ምክንያቱም ረመዳን ምን አለ አላህ Subhanahu Wa Ta'ala እባካችሁ ከኔ ጋር የተጣላችሁ ነው ታረቁኝ አለ መጀመሪያ ረመዳን ደርስ ሲጀምር እንደዚህ ብያችሁ ነበር እባካችሁ ታረቁኝ
እኔ ሰማይና መሬት የፈጠርኩ እናንተን የፈጠርኩ ጌታችሁ ነኝ ታረቁኝ ባካችሁ ከኔ ጋር የተጣላችሁ ያኒ ተውባ በሉ ማለት ነው ስለዚህ والله በረመዳን የሚቀበለው ተውባ አላህ በሌላ ቀን ሊቀበለው አይችልም ረመዳን ስስ ነገር ነው ተውባ ብለህ استغفار ካደረክ አላህ ደስ ብሎት ነው የሚቀበለው ስለዚህ ይህን እድል ደግሞ እንዳያመልጠን ሶስተኛው አክثروا الصمت ይሰውየው ይነገር አንድ ሰው ያላችሁ የለም እስካሁን ድረስ ለመጀመሪያ ነገር ነው የምትሰሙት በረመዳን ዝምታ አብዙ አለ ዝም አክثروا الصمت إلا في ذكر الله ከፈለክ ذكر በመላሰ ላይ ذكر ብዙ አርግ ذكر አላደርግም ካልክ ደግሞ ጸጥ ማለት ዝም ማለት አብዛ ለምንድነው እንደዚህ ወንድሞች ቢያንስ ከወንጀል ትድናለህ ብዙ አጅርና ብዙ ثواب ባትከስብም ከወንጀል አለ اذا اكثروا الصمت ايش معنى الصمت ዝም ድሮም ተብለዋል ዝም አይነቅዝም አሉ نعم والله ደስ ይላል ይህ ምሳሌ ዝም ወርቅ ነው አይነቅዝም نعم ስለዚህ ዝም አብዙ በረመዳን መላሴ ማሰራት አለብኝ ካልክ ደግሞ ذكر አብዛ ቁርአን አብዛ يعني ተስቢህ ተህሊል አብዛ በዚህ ከሆነ ግን 24 ሰዓት እንደዚህ መላሴ ብትለፈልፈውም ጥሩ ነው ካልሆነ ግን ዝም እሺ ሶስተኛው ይህም ነገር እውነቴ ነው ሙምኪን ሰምታችሁ ላታውቁት ይችላልላችሁ በረመዳን እንቅልፍ አብዛሉ እንዴት ነው ይሄ ነገር እንቅልፍ የሚያበዛው አሉ اكثر النوم اكثار النوم افضل من اكثار الكلام ብዙ ከመናገር የብዙ መናገር ወልፍና የብዙ መናገር አለርጂክ ካለህ መተኛቱ በጣም ቆንጆ ነው አሉ ለጥ ብለህ ተኝተህ ትውላለህ አለ አጅር አለ ወንጀል ትወጣለህ ላ አልተኛም ካልክ ደግሞ ስትለፈልፍና የሆነው ያልሆነ ስትቀዳ ስታወርድ ብዙ ወንጀል ሸምተህ ትሄዳለህና መቅረብ ያዝናል ያንተን መጽሐፍ ቢታይ ስንት መጥፎ ነገር ስትናገር ነው እና ዚክር አላደርግም ካልክ ወይም ዝም ብለህዋል ወይም ተኛ ይላሉ والله አንዳንድ ጊዜ መተኛት ዒባዳ የሚሆነው ጊዜ አለ እኔ ድሮ አቃለው አንዱ የህንድ አገር ነበር አሉ ፈላጭ ወራጭ ሰው ሳይገድል አይውልም በዳይ የሆነው ክፉ በጣም ስንት ሰው የፈጀ ነገር ነው ንጉስ ነው አና ረብኩም العلا የሚለው ንጉስ ነው አሁን አማካሪዎቹ አንዳንዶቹ ጥሩ ያማከሯቸው አንዳንዱ ግን መጥፎ ነገር ያማከሩት በቃ መግደል ነው መጨፍጨፍ እንደዚህ ይሄን ሀገር አፍርሶ ይሄን ሀገር መገንባት ይሄን ሀገር አፍርሶ ይሄን ሀገር ማፍረስ ህዝብ ማጣላት ወጦርነት መክፈት ሰው መግደል ብቻ ነው አሁን አማካሪዎች አሉትና አንድ አዲስ አማካሪ መጣ ምን አለው ታውቃለህ ዶክተርነት አይነት አለው አማካሪ ነው ጠቢብ ነው ደግሞ ምን አለው ጌታችን አለው በሁለቱም ፋይዳ ታገኛለህ አለው ምንድነው አለው ጤናማ ለመሆን ሰውነትህ ቢልድ እንዲሆን يعني ሰውነት እንዲገነባ ኃይለኛ የጦር ሰው እንድትሆን ጤና የበላው ነገር ዳጀስት ሆኖ በጥሩ ስራ የሚሰራና ጤናማ ጉልበት ያለው ሰው ለመሆን ትችላለህ ትፈልጋለህ አለው እንቅልፍ አብዛለው አሁን ሰው ተደነቁ ግን ሰውየው ዶክተር ነው ምንድነው የፈለገው ሰው የሚተኛበት ጊዜ ሰዎቹ ያርፋሉ እፎይታ ያገኛሉ ካልተኛ እኮ ሰው ሲበጠብጥ ነው የሚውለው ይሄን አምጡት እስር ቤት አስገቡት ይሄን አምጡት ግደሉት نعم ይሄን አምጡት አፍርሱት ይሄን አምጡት እንትን አርጉት እንደዚህ ስልስሙ መተኛ ታብዛለው አላህ ይወድሃል ምናምን ይወድሃል ጤና ታገኛለህ በጣም ትንቶናለህ ብሎ ሰውየው መተኛት ጀመረ
ሰዎቹ እረፍት አገኙ። ስለዚህ ረመዳን ደግሞ እንቅልፍ አብዛ የንግግር ወልፍ እንትን ካለ ማለት ነው። እሺ አራተኛው ነቢያችን አንዱ ሳያሉ ሳኢም የጾመ ሰው እስከሚያፈጠር ድረስ የሚያደርገው ዱዓ ወደሱ አይመለስም፣ አላህ ሳይቀበልለት አያርፍም አሉ። ስለዚህ ዱዓ አብዛ። በተለይ ከፈጅር ጀምሮ እስከ መቅሪብ ያለው ሳኢም ነህ አንተ ሌላ ሰው ነህ፣ እንደ ድሮ አይደለህም። በ11 ወር የነበሩ ሰዎች እንደዚህ አይደለህም። አሁን አንተ ሳኢም የሚባለው ትልቁ ኮከብ በትከሻ የተሰቀለው ነገር አለ። ስለዚህ ይህችን እድል ወስደህ በአመቱ የምትመኘው የነበረ ልጅ ነው የፈለግሽውን እህቴ ልጅ ለምን በረመዳን አፉ ነው የምትፈልገው አፉ በይው፣ ልጅሽ የታመመ ልጅ አለሽ አድንልኝ በይው። ፈለገውን ዱዓ ረመዳን አላህ ስለሚቀበለው ይህም አደራ እላችኋለሁ። طيب አራተኛው ወይም አምስተኛው ላ ተፈውተ السحور ስሑር ከመብላት አያልፍብህ እንዳታሳልፍ። ይህ አንድ ትልቅ ሱና ነው። ነቢያችን በተደጋጋሚ ስሑር ብለው ይደጋግሙ ስለሆነ ንግራቸው በመሬት እንዳይወድቅ ስሑር አትተው። ወለው 3 ተምር በልተህም ውሃ ጠጥተህም ብትተኛ። ሁለተኛ መቅሪብ አዛን ካለ እባካችሁ 1 ሰከንድም አትጠብቁ። ሰላትም ይቅር ሌላም ይቅር ቀጥታ ወደ አፋችሁ ሂዱ። لأنه تعجيل الفطر وتأخير السحور من سنة النبي صلى الله عليه وسلم. سحور زقيته مبلاتنا فطور ቶሎ ብለህ መብላት የነቢያችን ሱና ስለሆነ ይህም አደራ ላችኋለሁ። ብዙ ሰው ስለሚዘነጋው ማለት ነው። እሺ አምስተኛው ነጥብ የምላችሁ አድርጋችሁት የማታውቁና እንድታደርጉት ብዬ ነው። ሞባይል የሌለው ሰው የለም አይደለም? ሞባይል ያኒ እጅ ቴሌፎን ብዙ የማይከስር ነገር በጀዋል ወይም በሞባይል ያደረክ 1 ላይን 2 ላይንስ በየቀኑ ሞባይል ሜሴጅ ወደ ዘመዶችና ወደ ወንድሞችና ወደ ጓደኞች ላክ። ረመዳንን በተመለከተ ሰላም አለይኩም አያስፈልግም፣ ምክንያቱም ብዙ እንዳይጨርስብህ ወንድሜ ትላለህ አይደለም? በረመዳን ይህችን ነጥብ ተምረናልና እስቲ ቅመሳት አንድ ትልካለህ። ሰውየው አያቃትም ነበር፣ ተጠቀመባት፣ ለሁለቱም አጅር ይሆናል። እሱም ራሱ የተቀበለው መሰጅ ወደ ሌላ ከላከ የ3 አጅር ታገኛለህ። ያ ደግሞ ወደዛ ከላከ የ4 እንትን ታገኛለህ። ገብታችኋል? ይሄ ነጥብ ሞባይል ያለኝ አሁን የእጅ ስልክ እከፍተውና مثلا በረካ እላለሁ በረካ እላታለሁ አይደለም? እሺ ብዙ መናገር የምትወጂ ከሆነ እንቅልፍ አብዢ፣ ብዙ ሰውነትሽ ወደ ማዕሲያ ምናምን የምትጋብዝሽ ከሆነ ቀኑን በሙሉ ተኝተሽ ዋይ ተብለን ተምረናል በላቸው። አዝካርና ቁርአን መቅራት በጣም ይሰለችና የሚደክመ ከሆነ ዝም ብለህዋል ወይም ተኛ፣ ይህን ጥቅም አግኝተናል ብለህ ላክለት። ወላሂ እውነታቸው እኮ ነው። ይሄ እኔ እኮ በጣም አሁን በቃ አንዱ ይመጣል ከሱ አወራለሁ፣ አንዱ ይመጣል ከሱ አወራለሁ፣ ሰው ስናማን እንውላለን። አዑዙ ቢላህ ለጥ ብሎ ይተኛ። መሴጅ እባካችሁ በረመዳን መሴጅ ተጠቀሙበት ለኸይር እውነት ነው። ቢያንስ ለምሳሌ ምራቅህ መዋጥ አያፈጥርም ወንድሜ ብለህ አንድ መሴጅ ላክለት። ሰውየው ምራቁ በጽቅ ባለ ምራቁ መጥፋት በሽታ ከነበረው አዳንከው። ተግባባን ወንድሞች? ይገባችኋል እኔ የምለው? እባካችሁ የነገር እውነት ነው። በሌላ ቦታ ላትሰሙት ትችላላችሁና ተጠቀሙበት። ሞባይሉ ምንም ማያከስራቸው ወሩን በሙሉ ብታዩ ሙምኪን 5 ብር አትከስረው። እሺ
طيب የሚቀጥለው ስድስተኛ በተለይ ይህ ነገር ሳውዲ አረቢያ ያሉትና ለሳውዲ አረቢያ ቅርብ የሆኑ እነሱን በሚመለከት ነው ዑምራ አድርጉ ዑምራ አልፈባችሁ ወንድሞችና እህቶች ነቢያችን በረመዳን ከኔ ሐጅ እንዳደረገ ነው ብለዋል ከነቢያችን ሰለላሁ ጎን ለጎን ጠዋፍና ሳዒ አድርገ ሐጅ ያደረክ ሰው ነው የምታስበው በረመዳን ዑምራ እንዳያልፈባችሁ እሺ ሰባተኛ እናንተ አድርጋችሁት የማታውቁ ኢላ ቀሊል ከናንተ ጥቂት ብቻ የሚያደርጉት ይሆናሉ ግን 90% የማታደርጉት ነገር ልንገራችሁ ለጤናችሁም ጥሩ ነው አንደኛው ረመዳን ሲባል ሚዛን አምጣ እዛ ቁምና ስንት ነህ 70 ኪሎ ሜትር 70 ኪሎ ግራም ነው 75 ኪሎ ግራም ነህ እወቅ 30 ረመዳን ሲባል ራሱ ሚዛኑ አምጣውና ተመዘን ያም ቀይ ነው ያም ጥቁር ነው የምታገኘው ነጭ ወይም ጥቁር ነው የምታገኘው ብዙ ከደበደብክና ሞኝ ከሆንክ 75 የነበርከው 85 ሊሆን ነው ሚዛንህ ከሰርክ በጣም ከሰርክ ወይም ደግሞ ረመዳኑ ትልቅ ፍርሳ ነው ትልቅ እድል ነው ጭምቅ ካደረካት ሰውነትህ ደግሞ 80 ኪሎ የነበርከው በአንደኛ ረመዳን 70 ኪሎ ከተጣራልህ በ30 ረመዳን አላሁ አክበር 10 ኪሎ ከከሰርክ ጤና ሆነሃል ማለት ነው ስለዚህ ረመዳን አንደኛው ሲባል ሚዛን ባልና ሚስት ሁላችሁም ባልና ሚስት ሆነ ሚዛን አምጣና ሁለታችሁም ተመዘኑና ጻፉት ከዛ አላህ እንተኑ ነፍስን ተቆጣጣርና በል እልክ ይያዝህ ፉከራ አርግ 80 አይደለም ያለው አሁን والله 30 ረመዳን ሲሆን ወደ 70 መውረድ አለብኝ በል እልህ ይያዝህ 30 ረመዳን ሲባል 70 ኪሎ ከገባ መጀመሪያ በጾም ድል ተጎናጽፈሃል ሁለተኛ ሚዛንህ በመግደል ደግሞ ትልቅ ድል ተጎናጽፈሃል ይላል 30 ረመዳን ሲገባ ደግሞ 70 የነበረው 90 ከገባ እንደገና ደግሞ ረመዳን በሙሉ በሐሜታና በጨዋታ ያሳለፈው ሁለት ከስሯል ማለት ነው ስለዚህ እስቲ ዘንድሮ ሚዛን አድርጉትና በአንደኛው ረመዳንና በ30 ረመዳን ተለኩት አሁን ደግሞ ስምንተኛ ጥቅም ልንገራችሁ والله እኔ የሞከርኩት ነገር ነው ይሄ ሁለቱም ሶስቱም እንዳው አሁን የምላችሁ ነገር በሙሉ እኮ ነው በሙሉ አሁን የምላችሁ እኔ በራሴ የሞከርኩት ነው አሁን የምላችሁ ሁለት ሶስት ረመዳን ገልጬው ነበር ልትረሱ ትችላላችሁ አንተ ወንድየው ባል ማለት ነው ሚስትህ ብትልክህም ወይም ራስህ ብትፈልግም ቀን ረመዳን ጾመህ ወደ ገበያ ትሄድ ወየልህ ወደ ገበያ ከሄድ እኔ መኮርኩት ስለመኮርኩት እኮ ነው የምላችሁ እንጂ በኪታባችን እንደዚህ የሚል የለም لكن በሙከራ የተገኘ ነው እኔ ረመዳን ቀን በኋላ አስቤዛ ለመግዛት ስጋና ፍራፍሬ ጥማጥም ጭማቂ ለመግዛት ከሄድኩ ማን ነው የሚያንቀሳቅሰኝ ታውቃላችሁ እኔ አይደለሁም ሆዴ ነው ርቦዋል ጠምቶታል አይደለም ያየው ነገር ሁሉ የሚጨርሰው ነው የሚመስለው አምጣ አንድ አሲር ከፈለክ 5 አሲር ነው የምታረገው ስጋ ካየህ አሰላም ይቆጠብሰ ምናምን ብታረገው ትላለ በቃ አትበላውም እኮ ሆዴ ግን ስለራበው የታለይ ደሙ ማርኮ ነው እዚህ በቃ እንትን ፍራፍሬው እንዴት አፍጥጦ ነው የሚያየህ 3 ኪሎ ባናና ትገዛለህ ምክንያቱም እንደራበህ ነው ራቡ ራሱ ነው የሚጋብዝህ ራቡ እኮ አይከፍልም አንተ ነው የምትከፍለው ገንዘቡ አንተ ነው የምትከፍለው አዛዡ ግን ሆድህ ነው ግዛ ብቻ ነው የሚልህ በተለይ ቀዝቃዛ ውሃ ካገኘ ያ አላህ በበርሚል የሚሸጥ ከሆነ በርሚል ገዝተህ ነው ወደ ቤት የምትወስደው ሁሉ ነገር ያንተ አፐታይት በጣም ስለሚከፈት ቀናት ሄድ ኢኮኖሚካሊ ቀናት ሄድ ወንድሜ ለመግዛት ትፈልጋለህ ከስሑር እንትኑ ከተራውህ በኋላ ሄድ
والله ተምሩም ጭማቂውም ይትጠላዋለህ ምክንያቱም ጠግበሃል በዛ ጊዜ የምትገዛው ኢኮኖሚካሊ በቃሚ አርገህ ነው የምትገዛው ይህ ነገር እኔ 20 ረመዳን ነው የመኮርኩት ቀን ተብሎ ውሃ ለመግዛትም ወደ ገበያ ወጥ نعم እሺ የሚቀጥለው ይህም ነገር ውሰዱት ወንድሞች والله ነገር የማያደርግ ሰው በጣም ደካማ ጸዋም ነው ምንድነው ምለው اضعف الضعفاء ምን ማለት ነው በአማርኛ ስጻፉልኝ اضعف الضعفاء ስጻፉልኝ በአማርኛ ምን ማለት ነው اضعف الضعفاء በአማርኛ ምንድነው ይሄን ያቅታቸው የደካሞች ደካማ አላሁ አክበር አመቱላህ ኤክሰለንት የደካሞች ደካማ የሚባለው ልንገራችሁ ረመዳን በየቀኑ አንድ ጁዙ የማይቀራ ሰው ነው በየቀኑ ቢያንስ ደካማ ከተባለ አንድ ጁዙ የማይቀራ የደካሞች ደካማ ነው ከሆነ ሁለት ጁዙ ሶስት ጁዙ ትቀራለህ ካልሆነ ግን اضعف الشيء ቢያንስ ከፈጅር በኋላ ወይም ከሰሑር በፊት ሩብ ጁዙ ብትቀራ ከፋፍለ ብትቀራው ከዙህር በኋላ አንድ ግማሽ ብትቀራ አልሙሂም በየቀኑ አንድ ጁዙ ይህ የضعيፎች ነው እሺ አስረኛው ጥቅም ይሄን ነገር ካደረኳችሁ ደግሞ والله ሹፉ አላህ Subhanahu Wa Ta'ala የሚፈልገው ልንገራችሁ ብዙ ጥሩ ስራ አይፈልግም የሚፈልገው የተጣራ ጥቂት ቢሆንም ልድገመው ብዙ ስራ አያስፈልገውም አላህ Subhanahu Wa Ta'ala ምንድነው የሚያስፈልገው የተጣራ ስራ ሆኖ ቀለል ቢልም ጥቂት ቢሆንም ስለዚህ የኔ ምክር ይህ 11ኛው ምክር ነው ምን አለበት በአሜሪካ ያላችሁ በየቀኑ $1 ዶላር በቀን ትጓዳላችሁ ወንድሞች እስትንገሩኝ አሜሪካ ያላችሁ አሜሪካ ድሮ አሜሪካን ነበር አንቺ አሜሪካ እንዴት ምንድነው የተባለው በጋራችን ሆነን አንድ ምሳሌ ነበር በትግርኛ ምን ይላሉ እንግዲህ አሜሪካ ማለት በኃይለ ሥላሴ ጊዜ يعني አሜሪካ በኢትዮጵያ ስናይ ነጭ ነው ጠዊል ነው አሜሪካ እኮ ነው እንግሊዝ እኮ ነው እንላለን والله በጣም የተቀደሰ ነበር እና በትግርኛ ነበር አንተ ዒሉ አሜሪካ ኸደለኩ ዒሉ ይላሉ ዒሉ ማለት ያህያ ምንድነው ያላችሁሽ አንድ ቀን ያህያ ልጅ ህፃንዋ ቆርንጭላ ነው ምንጭላ ያላችሁት ምንድነው የምትባለው ያህያ ልጅ ايش ደዋላ አይደለም ባክ ያህያ ህፃንዋ ልጅ ምን ትባላለች ኦርንጭላ አንቺ ውርንጭላ አሜሪካ እኮ ስፈልግሽ ዋለ ብለን ዘፍን ነበር እዛ ጊዜ ያኒ አንድ አሜሪካ መጥቶ መሰለኝ እና አንዲት ያህያ ልጅ ደስ ስላለችው እንደዚህ በቃ ይመስለኛል እንደ ምሳሌና እንደ ዘፈን ይሄድ ነበር እዛ ጊዜ አሜሪካ ሲባል ማሻአላህ ጣሊያን ሲባል ሌላ ነገር ነበር አሁን ግን ጣሊያንና አሜሪካ ውስጥ ያላችሁ والله እናንተ ትበልጣላችሁ ከአሜሪካ በጣም መጥፎ ቆዳ የያዙ ሰዎች ናቸው የሐበሻ ቆዳ የተጣራ በቃ ምን ልበላችሁ እናንተ ታውቃላችሁ ከኔ በላይ ግን እኔ አውቃቸዋለሁ የነጮች ቆዳ እንደ ሐበሻ ቆዳ አይሆንም ምርጥ የሆነው ቆዳ የኛ ቆዳ ነው والله على كل حال ምንድነው ምለው በየቀኑ $1 ለመያዝ አትችልም በሪያድ ያላችሁ በሳዑዲ አረቢያ 1 ሪያል በቀኑ 30 ረመዳን በየቀኑ $1 ብቻ ብትሰደቁ ምን ትወጣላችሁ ታውቃላችሁ من المتصدقين رمضان بمولو ነቢያችን በየቀኑ ይተሰደቁ ነበር በየቀኑ ረመዳን በል يعني በእጃቸው 1 ሳንቲም አይዙም ነበር አሁን ግን እንደዚህ አንልምኛ እኛ ምንለው እንደው አንድ ቀን ማለፍ የለብንም ግማሽ $1 ብትሆንም ሳንሰደቅ
አንድ ቀን ማለፍ የለባት እስቲ በዚህ ልባችሁ ቀጥ አድርጉት አደርጋለሁ ካልክ والله ታደርገዋለህ ተግባባን ወንድሞች እንዳትንቋት አንድ ግማሽ ዶላር $1 ደግሞ ምንድነው በመቶ ብር ነው በቃ እንትን የምሰደቀው እሺ በመቶ ብር ይቅርብህና እኔ የምለው ያለው ከአንድ ረመዳን እስከ 30 ረመዳን አንዲት ቀን ሳትሰደቅ ማለፍ የለባትም ስለዚህ በቀላሉ አንድ ብር በየቀኑ ከተሰደቅክ እኮ አላሁ አክበር من المتصدقين برمضان በጣም ሰደቃ የሚሰጡ ብለህ ተብለህ ትጠራለህ